በእግዚአብሔር እጅግ የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ዛሬ የገላትያ ጥናት 3ኛ ክፍል እንቀጥላለን። እግዚአብሔር በጣም እየረዳን ነው። ብዙዎቻችሁ አብራችሁኝ እያጠናችሁ እንደሆነ አይቻለሁ። በጣም ደስ ብሎኛል። እግዚአብሔር ረዳናል። አሁንም እንቀጥላለን። ዛሬ የገላትያ ምዕራፍ 1 ቀጣዩን ክፍል ነው የምናየው። የባለፉትን 2 ኤፒሶዶች መግቢያውንና ምዕራፍ 1 ጥናት እስከ ቁጥር 10 ድረስ ያለውን ያላጠናችሁ ሰዎች የገላትያ ጥናት ፕሌሊስት አለ። እዛ ውስጥ ገብታችሁ ጥናቶቹን ብትከታተሉ የጥናታችንን ሙሉ ኢሜጅ ይኖራችኋል። ያላያችሁት ገብታችሁ። ዛሬ ደግሞ ምዕራፍ 1ን ከቁጥር 10 እስከ ቁጥር 24 ያለውን ሐሳብ አብረን እግዚአብሔርን ቃል እንማራለን። በነገራችን ላይ መጽሐፍ ቅዱስ ማጥናት በጣም መታደል ነው። I feel like it's a privilege። በጣም ስለጣረን፣ በጣም ጎበዝ ስለሆንን፣ በጣም መንፈሳዊ ስለሆንን ያገኘነው እድል እንደሆነ ማሰብ የለብንም። በጣም ትልቁን ነገር ነው የመረጥነው፣ ግን ያንን ትልቁን ነገር እንድንመርጥ የረዳን እንኳን እግዚአብሔር ራሱ ነው። ትዝ ይላችኋል ማርታና ማርያም ጌታ ኢየሱስ በቤታቸው ሲመጣ ማርታ ለጌታችን እና ለነሱ የሚያስፈልጋቸውን ነገር ለማዘጋጀት ለማስደሰት ደፋ ቀና ወደ ላይ ወደ ታች ስትል፣ ማርያም ግን እግሩ ስር ቁጭ ብላ ኢየሱስ የሚናገረውን ነገር ዝም ብላ ስትሰማ፣ ማርታ ስታዘን፣ ከዛ ኢየሱስን ለምን እንድታግዘኝ አትነግራትም ብላ ስትጠይቀው ጌታ ኢየሱስ እንደዚህ ያላት፣ ማርያም መልካም እድል መርጣለች፣ ከሷም ደግሞ አይወሰድባትም አለ። ያችሁ ለመጨረሻ እስከ መጨረሻ የማይወሰድ እድል አስባችሁታል? የሆነ ኮሜዲ ትሰሙና ለጊዜው አስቋችሁ ከዛ በኋላ የለም በቃ ደስታው ጊዜያዊ ነው። የሆነ የሚያሳዝን ነገር ራሱ አይታችሁ፣ የሚያሳዝን ፊልም፣ የሚያሳዝን ነገር አይታችሁ ኦል ለጊዜው የሚጣፍጣችሁ ምግብ ብትበሉ whatever you do በጊዜው የሚያልፍ ነገር ነው። ልክ ማርታ ታረገው እንደነበረው ማለት ነው። የሚያስፈልገው በጣም ጥቂት አንድ ነው አለ። ማርያም ደግሞ መልካም እድል መርጣለች፣ ከሷ ደግሞ አይወሰድባትም አለ። ስለዚህ ሁልጊዜ የማይወሰድ በእግዚአብሔር ፊት መሆን፣ የእግዚአብሔርን ቃል መስማት፣ የእግዚአብሔርን ሐሳብ መረዳት የመሰለ ክብር የለም ብዬ አስባለሁ። ስለዚህ እግዚአብሔር በጣም እየረዳን ነው። እዚህ እንድትመጡ፣ እዚህ እንድትቆዩ፣ እዚህ እንድታጠኑ፣ እዚህ የእግዚአብሔርን ሐሳብ ለመስማት እንድትችሉ እንደሆናችሁ ሲሰማችሁ እግዚአብሔር በጣም እንደረዳችሁ፣ ትልቁን ነገር እንድትመርጡ እግዚአብሔር አቅም እንደሰጣችሁ እንዲሰማችሁ ለማሳሰብ ነው። ቅዱሱ እግዚአብሔር ቃል እንደዚህ ይነበባል። አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እየተጣጣርኩ ነው? ሰዎችን ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበር። ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም። ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት። ቀድሞ በአይሁድ ሃይማኖት እንዴት እንደኖርኩ፣ የእግዚአብሔርን ቤተ ክርስቲያን እንዴት በእጅጉ እንዳሳደዱ፣ ለማጥፋትም እንዴት እንደጣርኩ ሰምታችኋል። በእኔ ዕድሜ ዘመን ከነበሩት ከብዙዎች አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበር። ስለ አባቶቼም ወግ እጅግ ቀናተኛ ነበርኩ። ነገር ግን ከእናቴ ማኅፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም። ከእኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣውም። ነገር ግን ወዲያው ወደ አረብ አገር ሄድኩ። በኋላም ወደ ደማስቆ ተመለስኩ። ከዚያም ከ3 ዓመት በኋላ ጴጥሮስን አገኘው ዘንድ ወደ ኢየሩሳሌም ወጣው። ከእርሱም ጋር 15 ቀን ተቀመጥኩ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየሁም። በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ እነግራችኋለሁ። ከዚያም በኋላ ወደ ሶርያና ወደ ኪልቅያ አገር ሄድኩ። በክርስቶስ ያሉት የይሁዳ አብያተ ክርስቲያናትም ፊቴን አይተው አያውቁም ነበር። እነርሱ ግን ቀድሞ እኛን ሲያሳድድ የነበረ ሰው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው የሚለውን ወሬ ብቻ ሰምተው ነበረ። በእኔም ምክንያት እግዚአብሔርን አመሰገኑ ይላል። ላስት ዊክ እንዳጠና ነው ጳውሎስ በጣም ቁጣ የተቀላቀለበትን ጽሑፉን ይጀምራል። ሰላምታ ካቀረበ በኋላ ሌላ መልእክቶቹ ላይ እንደምናየው በእነሱ ዘንድ ስላለ እምነትና በጎነት ሊባርካቸው ሊያመሰግናቸው አልፈለገም። ቀጥታ ሐሳቡን ሊናገር ነው የፈለገው። ባለፈው እንዳጠና ነው ከዛ ከመሰለ ንጹሕ ወንጌል እንዴት አድርጋችሁ እንደዞራችሁ ደንቆኛል። ይህንን የተጣመመ ወንጌል ያልሆነ ወንጌል ይዞ የመጣላችሁ የተረገመ ይሁን። ከዚህም በኋላ ማንም ሰው እኔም ብሆን የሰማይ መላእክት እንኳን ቢሆኑ ከዚህ ወንጌል የተለየ ወንጌል ማንም ሊሰብክ አይችልም። ማንም በልጫለው በቅቻለው የሚል ሰው ትልቅ ትንሽ ቢባል በምድር አይደለም ከሰማይ መላእክቶች ቢመጡ ይህንን ወንጌል ሊቀይሩት አይችሉም። እግዚአብሔር በዘላለም ዕቅድ ውስጥ ለዓለም ሁሉ ያዘጋጀው አንድ እውነት ነው፣ የክርስቶስ ሞትና ትንሣኤ።
የሰዎች ሁሉ የመዳን ሚስጥር እንደሆነ አስረግጦ ይነግራቸዋል። ከዛም ቀጥሎ ዛሬ ከቁጥር 10 ጀምሮ በምናየው መልእክቱ ገና ሲጀምር እኔ ጎሽ ለመባል የምሻው በሰው ዘንድ ነው በእግዚአብሔር ዘንድ ነው ብሎ ይጠይቃል። ማለት አንድ ጥያቄ ገላትያ ውስጥ እንደተፈጠረ ማየት እንችላለን። ምናልባት ጳውሎስ የነገራቸው ወንጌል አቅልሎላቸው ማለት እንደው በዚህ እድሜያችሁ ተገረዙ እንዳይለን አፍሮን ምናልባትም ይህን ሁሉ ሕግ እንዴት መጠበቅ ይችላሉ ብሎ አስቦ ሕጉንም አስትቶልን ሕጉንም ከኛ ላይ አንስቶልን ብዙ ሳንጨንቅ ደስተኛ ሆነን እንድንኖር ፈልገው ነው የሚል አይነት ጥያቄ በውስጣቸው ተፈጥሮ ሳይሆን አይቀርም። ስለዚህ ጳውሎስ እንደዚህ ብሎ ይጀምራል። እኔ ጎሽ ለማሰኘት ወይም ደግሞ ደስ ለማሰኘት የምሻው ሰውን ነው እግዚአብሔርን ነው ይላል። አሁን የነገርኳችሁ ወንጌል ትናንት ከኔ የሰማችሁት ወንጌል እናንተን ለማስደሰት ተብሎ የተሰራ ወንጌል አይደለም። ሲጀመር ሰውን ለማስደሰት የሚሄድ ከሆነ እኔ የእግዚአብሔር አገልጋይ ሳልሆን የሰው አገልጋይ ነኝ እያለ ነው። በጣም አሪፍ ነጥብ ያነሳል አይደለ? አገልግሎት ከእግዚአብሔር አንጻር እንጂ ከሰው አንጻር የሚታይ አይደለም። እኔ ሳገለግላችሁ እናንተ ይከፋችኋል ወይም ደስ ይላችኋል ብዬ አስቤ አይደለም። የሚነግራችሁ እውነት ነው። እውነቱ ካስደሰታችሁም ካስከፋችሁም እንደ እውነቱነቱ ነው የምነግራችሁ። እውነቱነቱ ከበዳችሁም ቀለላችሁም እንደ እውነቱነቱ ነው የምነግራችሁ እያላችሁ ደስ በጣም ትልቅ ነገር ነው የሚያወራው። ጎሽ መባል የምሻው እናንተ ዘንድ አይደለም። አሁን ምናልባት ሐሰተኛ አስተማሪዎች የተባሉት መጥተው ቀለል ያለ ወንጌል ነግሯችኋል። ሕግን የሚያክል ነገር አትጠብቁ አላችሁ። መገረዝ የለባችሁም አላችሁ። በጣም ሊያቀልላችሁ ፈልጎ እንጂ እንደዚህ አይነት ትምህርት አይደለም። ኢየሩሳሌም ያለው ትምህርት ዋኖቹ ጋር እነ ጴጥሮስ እነ ያዕቆብ ጋር ብትሄዱ እንደዚህ አይነት ቀላል ትምህርት አይደለም ያለው። ዮሐፍቱ አሁን 40 ዓመት ሆናችሁ 50 ዓመት ሆናችሁ ካልተገረዛችሁ አትድኑ። ከዛ ደግሞ የሙሴን ሕግ ካልጠበቃችሁ ማመናችሁ ላይ እነዚህን ካልጨመራችሁ አድኑም የሚል አይነት ትምህርት ሰጥተዋቸዋል። ጳውሎስ ግን ሲጀመር እናንተን ለማስደሰት ተብሎ የተሰራ ወንጌል የለም። እናንተን ደስ ለማሰኘት የምሰራ ከሆነ እኔ ሲጀመር የእግዚአብሔር አገልጋይ አይደለሁም። እኔ ደግሞ የእግዚአብሔር አገልጋይ ነኝ ብዬ ስለሆነ ፊታችሁ ያለሁት የምናገረው ከኔ የምትሰሙት ነገር እንዳለ እግዚአብሔር የነገረኝን ወይም ከእግዚአብሔር የተቀበልኩትን እንጂ የእናንተን ደስታና ሐዘን ያማከለ አይነት ወሬ እያወሩ አይደለም ይላቸዋል። ከዛም ቀጥሎ የምነግራችሁ ወንጌል ሰው ሰራሽ አይደለም። ያ ማለት ሰዎች ቁጭ ብለው አስበው የጻፉት ወይም ደግሞ ሰዎች ሲፈላሰፉ የሰሩት ነገር አይደለም። አንዳንዶች እንደዛ ነው አይደል የሚያስቡን። ቤተክርስቲያኑ ሲያገኙን መንፈሳዊ ነገሩ ሲያገኙን የሆኑ ሰዎች ሲጨንቃቸው ግራ ሲገባቸው ስለ መፈጠራቸው ዓላማ ማሰብ ሲያቀታቸው ስለ ነጋቸው ስለ ዴስቲናቸው ያላቸውን የህይወትን ጥያቄ ለምንድን ነው የተፈጠርኩት እንዴት ነው ያለሁት የሚል አይነት ጥያቄ ሲፈጠርባቸው የሚፈጥሩት የሆነ ትምህርት ወይም ደግሞ ፍልስፍና ወይ ሳይንስ ምናምን ይኖራቸዋል። አሁን ይሄ የምነግራችሁ ነገር ግን በእንደሱ አይነት ነገር የመጣ አይደለም። በሆነ ፍልስፍና ግሪክ ፈላስፎች እንደሚያመጡት በሆነ ፍልስፍና ያመጣሁት ነገር አይደለም። ሲጀመር ሰው ሰራሽ አይደለም የሰማሁት ነገር ይላቸዋል። አሁን የምነግራችሁ የሰማችሁት ነገር ሰው ሰራሽ አይደለም። ወንጌል እንደዚህ ነው። ወንጌል በሰዎች ሎጂካል ሪዝኒንግ የሚመጣ አይደለም፣ ከሰማይ የተቀበልኩት ነው ይላቸዋል። ሰው ሰራሽ ብቻ አይደለም የሚለው ከማንም አልተቀበልኩትም፣ ከማንም አልተማርኩትም። አደሴም ታይም ይህንን ወንጌል የሆነ ሰው መጥቶ ሰጥቶኝ ወይም ደግሞ የሆነ ሰው ሲያስተምረኝ እንደዛ ነው ለካ እኔ እስከዛሬ እኮ ማስበው እንዲህ ነበር እያልኩኝ አይደለም የተቀበልኩት ወንጌሉን። ሰው ሰራሽ አለመሆኑንም ከሰዎች አለመቀበሉንም ከሰዎች አለመማሩንም ይነግራቸውና ይህን ሁሉ ያገኘሁት ግን እንዴት ነው ብለው ሲጠይቁት በመገለጥ ነው ይላቸዋል። ይህን ነገር የሆነ ሰው አስተምሮኝ የሆነ ሰው አሳይቶኝ ወይ እኔ ዝም ብዬ ሳስበው ሳነብ ለካ እንደዚህ ነው አይነት ነገር ብዬ ሳይሆን በመገለጥ ከኢየሱስ ክርስቶስ ከራሱ ነው የተቀበልኩት ተገልጦልኝ ነው ይህንን ወንጌል እናንተ ጋር ይዤ የመጣሁት እያላቸው ነው። ከዛም ቀጥሎ አንድ ሐዋርያት ሥራ ምዕራፍ 9 ላይ ያለውን ስቶሪ እንደ አዲስ ያስታውሳቸዋል። መገለጥ ነው ስል እንዴት ነው ተገለጠልኝ የምላችሁ? ከሰው ካልተቀበለው ሰዎች ካላስተማሩት ሰው የሰራው ነገር ካልሆነ መገለጥ ነው ስትል ምን ማለት ነው የሚለውን ሲያስረዳ ሐዋርያት ሥራ ላይ ሉቃስ የተናገራቸውን ነገሮች በራሱ መንገድ ይገልጻል። ትዝ ካላችሁ ሐዋርያት ሥራ ምዕራፍ 9 ላይ ሉቃስ ኢየሱስ እንዴት ሳኦልን እንዳገኘው ሲናገር ሳኦል የጌታን ደቀ መዝሙሮች ለማሰር ከዛም ለመግደል ከዛም ሲያልፍ ለማጥፋት ፈልጎ ቆርጦ እንደተነሳ ከዛም በኋላ ከሊቀ ካህናቱ ከሐና ዘንድ ሄዶ ወረቀት እንዲሰጠው እየለመነው እባክህ ብሎ እባክህ እነዚህን ሰዎች ከዚህ ምድር ላጠፋቸው ፈልጋለሁ፣ ስለዚህ በደማስቆ ላሉት ምኩራቦች እንዳለ ደብዳቤ ስጠኝ እያለ በሰዓቱ የነበረውን ሊቀ ካህኑን ሐናን ይለምነው ጀመረ።
ዲስማች ይጠላቸዋል። ክርስቲያን የሚባል ነገር ወንጌል ይዞ የሚያዩ ሰው፣ ስለ ኢየሱስ የሚያወራ ሰው፣ የሚያንገፈግፈው፣ ስለ ሃይማኖቱ በጣም የሚቀና ሰው እንደነበረ ሉቃስም ይናገራል። ከዛም በኋላ ከሐና ዘንድ በደማስቆ ያሉ ክርስቲያኖችን ሊያስርና ሊያጠፋቸው ፈልጎ ትእዛዝን ተቀብሎ መንገድ ሲሄድ ደማስቆ ሊደርስ ትንሽ ሲቀረው በዙሪያው ታላቅ ብርሃን አበራበት። ከዚያም በኋላ ሳኦል ለምን ታሳድደኛለህ የሚል ድምፅ ሰማ። ከዛም ጌታ ሆይ አንተ ማን ነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። በላሁን ተነሳ፣ ወደ ደማስቆ ሂድ፣ በዛም የምታደርገውን ይነገርሃል አለው። ይህንን ሰማና ቀና ብሎ አይኑን ሲገልጥ አይኑ አያይም። አይኑ ቶታሊ ብላይንድ ሆኗል። አጠገቡ የነበሩት ሰዎች እየመሩ ደማስቆ ወሰዱት። 3 ቀን በእግዚአብሔር ፊት እየጸለየ ቆየ። ከዛም እግዚአብሔር ለሐናንያ ተገልጦ በል ወደ ሳኦል ሂድ፣ እሱ እየጸለየ በህልም ተገልጬለት አንተ ጸልየህለት አይኑ እንደሚበራ ተነግሮታል። ስለዚህ ሄደህ እጅህን ጫንበት ተባለ። ሐናንያ ከእግዚአብሔር ይህንን ድምፅ ሰምቶ መቀበል ከብዶታል። ይሄ እኮ ማለት በኢየሩሳሌም በጣም ብዙ መከራ ያደረሰብን፣ እስጢፋኖስ በድንጋይ ሲወገር ጨርቅ ይዞ የተቀመጠ ሁሉንም ለማጥፋት የሚጥር ኢየሩሳሌም በጣም ብዙ መከራ ያደረሰ፣ አሁን ደግሞ ወደ ደማስቆ የመጣው ደማስቆ ያሉ ክርስቲያኖችን ሊያስር ትእዛዝ ተቀብሎ ከሊቀ ካህናቱ ነው የመጣው ብሎ ጠየቀው። አዎ የመጣው እንደዛ ነው። አሁን ግን መከራ ሊያደርስባቸው የመጣውን ሳኦልን አሁን ስለ ስሜ መከራ እንዲቀበል መርጫለሁ። ስለዚህ ሂድ አለው፣ ጸልየለት። ከዛ ከሳኦል አይን ላይ ቅርፊት ወደቀ። ከዛ ቀን ጀምሮ የክርስቶስ አገልጋይ ሆነ። እንደዚህ ነበረ ሉቃስ የሳኦልን በመገለጥ የክርስቶስን አዳኝነት እንዴት እንደተረዳ ይተረከልን። ታዲያ ጳውሎስ አሁን ይህንን ታሪክ መልሶ በራሱ አንደበት ይናገራል። የክርስቶስን ቤተ ክርስቲያን ማሳደድ እኔ አሳዳጅ ነበርኩ ይላል። ማሳደድ ብቻ አይደለም፣ ማሳደዳቸው ስለሚያናድዱኝ ብቻ ሳይሆን ላጠፋቸው ስለምፈልግ ነበረ። እንዴት ቤተ ክርስቲያንን አሳድድ እንደነበረ፣ እንዴት ላጠፋ እፈልግ እንደነበረ ሰምታችኋል ይላቸዋል። ያ ብቻ አይደለም፣ በአይሁድ ሃይማኖቴ አጠገቤ ከነበሩት በእኔ ዘመን ከነበሩት ሰዎች ሁሉ በጣም የምልቅ ብዙዎቹን የሚበልጥ አይነት ሰው ነበርኩኝ። ለአባቶቼም ወግ ቢሆን በጣም የምቀና ቀናተኛ ነበርኩኝ ይላል። የነበረበት መንገድ የመጣበት መንገድ አሁን ገላትያዎች እንዲያረጉት የተነገራቸውን ነገር የማያውቀው ወይም ደግሞ ከዚህ በፊት ምን እንደሆነ ኤክስፔሪየንስ አድርጎት የማያውቀው ነገር ሳይሆን አሁን እሱን ላይፍ ኖሬ ከዛ ህይወት ውስጥ ነበር እግዚአብሔር ያወጣኝ፣ ከዛ ህይወት ውስጥ ነበር እግዚአብሔር የጠራኝ ይላቸዋል። እየነገራቸው ያለው የማታውቀውን ነገር ነው የምታወራው ነገር ምናልባት አንተ ስላልደረስክበት ነው ቢሉት እንኳን እንደዛ ሊናገሩት እንደማይችሉ፣ አይሁዳዊ ብትሉ አይሁዳዊ ነኝ፣ ፈሪሳዊ ብትሉ ፈሪሳዊ፣ ከዛ ሮማዊ ብትሉ ሮማዊ ነኝ፣ ስለ ነገዴ ብትጠይቁኝ የተመረጠ ነገድ ውስጥ ነው ያለሁት፣ ስለ አይሁድ ሃይማኖትነት ብትጠይቁኝ በሃይማኖት ሁሉንም የምበልጥ ነበርኩኝ፣ ስለ ቀናተኛነት ብትጠይቁኝ በሃይማኖቴ በጣም የምቀና ሰው ነበርኩኝ ይላል። ነገር ግን እነዚህ ነገሮች ሁሉ ወደ እግዚአብሔር አላቀረቡትም። እሱ ወደ እግዚአብሔር ለመጠጋት እነዚህ ነገሮች ሁሉ በጣም በትጋት የሚያደርግ ሰው ነበረ። ፌል አድርጎ ስላልተሳካለት እነዛን ነገሮች ማድረግ ስላልቻለ ሳይሆን አንጻራዊ ከሆነ ነገሩ አጠገቤ ካሉት የተሻለ ነበርኩ። ያንን ፐርፌክትሊ የምጠብቅ በጣም ፐርፌክት የሆንኩ ሰው ነበርኩ እያላቸው ሳይሆን አጠገቤ ካሉት ግን ከሁሉም እበልጥ ነበር፣ የተሻልኩ ነበርኩኝ። ነገር ግን ያንን ነበር ወንጌል ያስጣለኝ፣ ያንን ነበር ወንጌል ተው ያለኝ። አሁን ስነግራችሁ ስላልደረስኩበት ምንድነው ያጣለማኝ ተሳድቦ ይሄዳል የሚሉት አይነት ነገር አለ አይደለ? ስለማታውቀው ያንተ ስላልሆነ አይነት ነገር አትሉኝም። እኔ ኖሬበት ትቼው የመጣሁት ነገር ነው ይላቸዋል። ከዛ ስላገኘው መገለጥ ሲያወራቸው ነገር ግን ከእናቴ ማህፀን ጀምሮ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ስጋ ለባሽ ጋር አልተማከርኩም ይላቸዋል። እዚህ ሁሉ መንፈሳዊነት ውስጥ እያለሁኝ ከእናቴ ማህፀን ጀምሮ በጸጋው የለየኝ ብሎ ይናገራል። እግዚአብሔር ሲጠራኝ ጸጋውን አስቦ ነው የጠራኝ። ይህን ሁሉ ትጋቴን አይቶ አንተ ከዚህ የተሻለ ነገር ይገባሃል፣ አንተ ማለት ዩር ደ ቤስት ብሎ ሊሸልመኝ ፈልጎ ወይም ደግሞ ይገባሃል ብሎ ሳይሆን በጸጋው የጠራኝ ገና ከእናቴ ማህፀን ጀምሮ የለየኝ ራሱ እግዚአብሔር ነበር ይላል። በሆነ ጥረት እግዚአብሔር ጋር ደርሶ ሳይሆን እግዚአብሔር በጸጋው እሱ ጋር ደርሶበት ነው። ጳውሎስ ምንም አይነት ነገር ቢያደርግ እግዚአብሔር ጋር መድረስ አልቻለም። ይልቁንስ እግዚአብሔርን እያሳደደ ነው ራሱን ያገኘው። እንደዚህ አይነት ሰዎች አይታችሁ አታውቁም? በጣም ሃይማኖተኞች፣ በጣም ቀናተኞች፣ በጣም ለሃይማኖቴ እሞታለሁ ደሜን እሰጣለሁ ምናምን ማለት የሚችሉ ምናልባት አንዳንዶቹም ቼክ ብታደርጓቸው የምርም ህይወታቸውን ሊሰጡ የሚችሉ ግን ከእግዚአብሔር መንገድ ተቃራኒ የሚሄዱ
አስባችሁታል? ለእግዚአብሔር እየኖርኩ ነው ብላችሁ በምታስቡት መንገድ እግዚአብሔርን እየበደላችሁት፣ እግዚአብሔርን እያሳደዳችሁት፣ እግዚአብሔርን እየተቃወማችሁት ራሳችሁን ብታገኙት። ጳውሎስ እዛ ቦታ ነበር የተገኘሁት፣ ነገር ግን እግዚአብሔር በጸጋው ጠራኝ ይላል። ከዛም በኋላ ልጁን በእኔ ሊገልጥ በወደደ ጊዜ ብሎ ይቀጥላል። ልጁን በእኔ ሊገልጥ በወደደ ጊዜ ሲል ተገለጠልኝ ባለበት አንደበቱ አሁን ልጁን በእኔ ሊገልጥ ብሎ ይቀጥላል። ለካ የተገለጠለት ኢየሱስን በሱ ህይወት ሊገልጥ ስለፈለገ ነው። አያችሁ፣ የወንጌል መነሻ ዓላማው እግዚአብሔር ከተገለጠላችሁ በኋላ ምድር ላይ ስትቆዩ እናንተ ውስጥ ኢየሱስን መግለጥ ነው የእግዚአብሔር ሐሳብ። ንግግራችሁ ውስጥ ኢየሱስን መግለጥ፣ አገልግሎታችሁ ውስጥ፣ ስራችሁ ውስጥ፣ መንገዳችሁ ውስጥ ኢየሱስን መግለጥ ነው። ጳውሎስ ይሄ ገብቶኛል አለ። ልጁን በእኔ ሊገልጥ በወደደ ጊዜ የመጣሁት መንገድ በጣም ረጅም ቢሆንም የመጣው መንገድ አሁን ካጋጠመው መንገድ ጋር ፍጹም ተቃራኒ ቢሆንም ይህንን ግን ለመወሰን ከስጋ ከደም ጋር አልተማከርኩም ይላቸዋል። አጠገቤ ያሉትን ሰዎች ላማክር፣ ይሄ ነገር እንዴት ይሻላል? ይሄን ነገር ልስማ አልስማ ወይስ አርፌ የኖርኩት ያንጽህና አስባችሁታል? ቶፕ ሌቭል ላይ ያለ ሰው በእምነቱ ቶፕ የተባለው ሰውዬ ይህንን መገለጥ ሳገኝ ግን ከስጋም ከደምም ጋር አልተማከርኩም ማለት ያገኘሁት ነገር አሁን የሆኑ ሰዎች መጥተው ሊያስተካክሉት የሚችሉት ነገር አይደለም። ያንን የሚያደርግበት ምክንያት እኔ በሎጂካል ሪዝኒንግ እና አናላይዚንግ ያመጣሁት አይደለም። ቁጭ ብዬ ሳስብ ሳጠና ያልኩት ነገር አይደለም። እንደሱ ቢሆን ያመጣው የሆነ የተሻለ ሐሳብ ያለው ሰው ሲመጣ ኦኬ አንተ ነህ ልክ ልል እችላለሁ። ይሄ ግን ብርሃን ነው፣ መገለጥ ነው። እንደዛ ሆናችሁ አታውቁም? አንዳንዴ ለሰዎች ልትመልሱት የማትችሉት ጥያቄ ኖሯችሁ ነገር ግን ልትክዱት የማትችሉት ነገር አለ። አስታውሳለሁ ዩኒቨርሲቲ ያለው አንድ የእስልምና አስተማሪ ሰውዬ ቪዲዮ ይሰጡኛል እና መጽሐፍ ቅዱስ የተበረዘ መጽሐፍ እንደሆነ፣ ኢየሱስ ክርስቶስ ተራ ሰው ወይም ነብይ እንጂ አምላክ እንዳልሆነ፣ የሥላሴ አካል እንዳልሆነ ራሱ መጽሐፍ ቅዱስ ያስረዳችኋል ብሎ ከመጽሐፍ ቅዱስ በጣም ብዙ ነገር እየጠቀሰ ያወራል። አጠገቡ ያሉት የሚከራከሩት ፓስተሮች በጣም ዊክ የሆነ አርጊውመንት ይዘው ይቀርባሉ። እሱ የሚያወራቸው ነገሮች በጣም ስትሮንግ ናቸው። እነሱ ጀማሪ ክርስቲያን በሚያወሩ አይነት ደንግጠው አንዳንዶቹ እዛው ኦኬ ካሁን በኋላ ሰልመናል ብለው እስኪናገሩ ድረስ በጥሩ ሁኔታ ቃላትን እየሰካከ ይናገር ነበር እና ለሚጠይቃቸው ጥያቄዎች እኔም በዛ ሰዓት ምንም አይነት መልስ አልነበረኝም። በዛ ሰዓት ስለ ሪዝኒንግ እና አናላይዚንግ ካወራችሁ የምርም ጌታን መካድ ያለብኝ ሰዓት ነው። ምክንያቱም በጣም ትክክል ነው የሚያወራው ነገር እኔ አይደለሁም እኔ በሰዓቱ የነበሩት ትልቅ የተባሉት ፓስተሮች ሊመልሱለት አልቻሉም እና በጣም ገረመኝ። ኦኬ አማይ ሮንግ ብላችሁ እንድጠይቁ ለሆነች ደቂቃ የሚያደርጋችሁ ማለት ነው። ከዛ በኋላ ግን አንድ ልክደው የማልችለው ነገር የሆነ መገለጥ የሆነ ብርሃን እኔን አግኝተውኛል። አሁን ፊት ለፊት ያለውን ጥያቄ መመለስ ባልችልም ይህንን ብርሃን ግን ዲናይ አድርጌ የሚሄድበት ምንም አይነት አቅም የለኝም። ያችሁ ከማስረዳው ለሰዎች ልነግራቸው ላስረዳቸው ከምችለው ነገር በላይ በልቤ ውስጥ የበራው ብርሃን በጣም ትልቅ ነበረ። ለዛ ነው እንደዚህ ላለው ከገባን ነገር በላይ ውስጣችን የገባው ነገር ይበልጣል። ያችሁ ለሰዎች ልታስረዱት የምትችሉት ነገር እንኳን መልስ ባይኖራችሁ ከዛ በላይ የተቀበላችሁት መንፈስን ዲናይ ልታረጉት አትችሉም። ጳውሎስ የሚናገረው ግን ከዛ ያለፈ ነገር ነው። የተቀበልኩት ወንጌል በትምህርት ያገኘሁት አይደለም። በትምህርት ወንጌልን መቀበል ትክክል አይደለም፣ ትክክል ነው ሳይሆን አሁን እያወራ ያለው ወንጌልን ነው እየጻፈልን ያለው። የወንጌልን መልክና ከለር ፊት ለፊት እያሳየን ነው። ይህንን ስነግራችሁ ግን እኔ ከሆነ ሰው ሰምቼው አይደለም፣ የተቀበልኩት ከሰማይ ነው። እከሌ እኮ እንደዚህ አያስተምርም ብትሉኝ እከሌ አይደለም፣ መላእክቶች ቢመጡ የማስተካክለው ነገር አይደለም። ልጁን በእኔ ሊገልጥ በወደደ ጊዜ እኔ ያኔም ከስጋም ከደምም ጋር አልተማከርኩም፣ ኢየሩሳሌምም አልወጣውም ይላል። ኢየሩሳሌም አልወጣውም የሚለው ኢየሩሳሌም ያሉት ዋናዎቹ ባለፈው እንዳየነው ሐዋርያት እነ ጴጥሮስ እነ ያዕቆብን እነሱን ላማከራቸው አልሄዱም። ይሄ ነገር እንዴት ነው ልክ ነኝ ብዬ ሁላ አልተጠራጠርኩም። ምክንያቱም መገለጥ ነበረ። በጣም ትልቅ አብርሃምን ያስታውሰኛል። እኔ አብርሃምን ታስታውሳላችሁ? ያን ሁሉ ዘመን እግዚአብሔርን ሲጠብቅ እግዚአብሔር ባርካለው ልጅ እሰጥሃለሁ ሲለው ሲጠብቅ እግዚአብሔር ግን 1 2 10 20 እያለ ብዙ ዓመታት ሲያስጠብቀው ቆይቶ ሳራ በጣም ደክሟት አቅማታ መጨረሻ ላይ በቃ ከዚህ በኋላ የሆነ ያልገባን ነገር አለ እንጂ ከዚህ በኋላ ሞልበት ምንም አይነት ኬዝ የለም ብላ ገረዷ ዘንድ እንዲገባ ባሏን አሳልፋ እስክሰጥ ድረስ ተስፋ ቆርጣ ከዛም አብርሃም ወደ አጋር ገብቶ ልጅ ወልዶ ከዛ ቤታቸው በጣም ብዙ ሜሳፕ ተፈጥሮ እግዚአብሔር ግን የራሱ ጊዜ ሲደርስ ይስሐቅን ሰጣቸው። ከዛ ደስ አላቸው። ይስሐቅ ጡት መጥባት ተወ፣ አደገ፣ ቆመ።
አስባችሁታል? ያን ሁሉ ዘመን የተጠበቀበት ልጅ ምን አይነት የስስት ልጅ እንደሆነ። ከዛ በኋላ ግን አንድ ቀን እግዚአብሔር ለአብርሃም ተገለጠለትና የምትወደውን አንድ ልጅህን ሰዋልኝ አለው። ጥያቄው እንዴት ከባድ እንደሆነ መገመት እንጂ የምንችለው ማወቅ የምንችል አይመስለኝም። ልጅ አይደለም በጣም የምትወዱትን ነገር እንኳን ተዉ ሲላችሁ እግዚአብሔር መተው እንዴት ከባድ እንደሆነ ታውቁታላችሁ። አብርሃም ግን ያን ሁሉ ዘመን የጠበቀበት ያን ሁሉ ትዕግስቱን ያሳጣውን ቤተሰቡን የበጠበጠውን በጣም ብዙ ነገር ውስጥ የከተተውን ይስሐቅን ያገኘለት እግዚአብሔር መጥቶ አሁን ደግሞ ለእኔ ስጠኝ መስዋዕት አድርግልኝ ሲለው ይሄ ነገር ተሳስቼ ነው እግዚአብሔርማ እንደዚህ አይልም እያለ እያመቻመቸ ሊያልፍ አልሞከረም። ተነሳና ልጁን ይዞ ወደ ተራራ መውጣት ጀመረ። ከሚስቱ ጋር አልተማከረም፣ ከሎሌዎቹ ጋር አልተማከረም። ጳውሎስ ልክ እንዳለው ከስጋና ደም ጋር አልተማከርኩም እንዳለው የመጣለት መገለጥ ሰማያዊ መገለጥ እንደሆነ እርግጠኛ ስለሆነ አሁን ከማንም ጋር ማውራት አይጠበቅበትም። ሳራ ያን ሁሉ መከራ ያስቀበላትን ይስሐቅ መስዋዕት ላረገው ነው ቢላት ምን እንደምትለው መገመት አይከብዳችሁም። አብርሃም ግን እንደዛ አላደረገም። የተቀበለው ከእግዚአብሔር ነው። ስለዚህ አሁን ከማንም ጋር አይማከርም። ራሱ እግዚአብሔር ጋር ጨርሳለሁ ብሎ ቢሞት እንኳን እንደሚያስነሳው አምኗል ይላል ዕብራውያን ጸሐፊ። አዎ እንደዛ ስላመነ ወደ ተራራ ይዞት ወጣ። ጳውሎስም አሁን ይሄ መገለጥ ስለነበረ ከስጋና ከደም ጋር አልማከርም አለ። የምትሰሙት ነገር ከእግዚአብሔር እንደሆነ እርግጠኛ ከሆናችሁ ከማንም ኮንፎርሜሽን ለመቀበል እንዳትሄዱ። ምክንያቱም በመንገዳችሁ የምታገኙት የእግዚአብሔርን ሐሳብ ኮንፊርም የሚያደርግላችሁ ሰው ማንም ሰው አያስፈልጋችሁም። ከእግዚአብሔር ሰምቼው ከሆነ አዘቲዝ ነው ልንቀበለው። የሆነ ሰው ሊሸራርፈው፣ ሊጠራርበው፣ ሊያሰማምረው ምናምን አይገባም። እንደተቀበል ነው። ልጅን መስዋዕት ማድረግ የሚባለው ነገር ሰው ጋር ቢደርስ ኖሮ ምን ሆኖ እንደሚደርስ አስቡት። አብርሃም ወስዶ ቢላውን ልጁ አንገት ላይ ሲያደርግ እግዚአብሔር መጣና አሁን እንደምትወደኝ አውቀዋል። እግዚአብሔርን የምናስደስተው የሰማነውን ቃል ከስጋም ከደምም ጋር ሳንማከር መቀበል ስንችል ነው። ስለዚህ ጳውሎስ ይህ መገለጥ፣ ይህ የወንጌል መገለጥ፣ ይህ የወንጌል ብርሃን ከሰዎች ጋር ተማክሮ፣ ከራሱ ጋር ተማክሮ፣ ከሰዎች ተምሮት፣ ከሰዎች ተቀብሎት ወይ ራሱ ቁጭ ብሎ ሲያስብ ሲያውጠነጥን ያገኘው ነገር ሳይሆን በብርሃን የተገለጠለት ከሰማይ ያገኘው ነገር እንደሆነ አስረግጦ ይነግራቸዋል። ይህንን ደግሞ መገለጥ ኮንፊርም ለማድረግ ማንም ጋር አልሄድኩም። እንደውም ብሎ ቁጥር 18 ላይ ከ3 ዓመት በኋላ ነበር ጴጥሮስን ለማግኘት የሄድኩት ውችዝ አስተምረኝ ብዬ ከሆነ ሰው የተማርኩት አልነበረም። ከ3 ዓመት በኋላ ጴጥሮስን አገኘሁት ኢየሩሳሌም። ከዛ ያዕቆብን ብቻ ነበር ከጴጥሮስ ውጭ ያገኘው። ከዛም ተነስቼ ወደ ሶሪያ ወደ ኪልቅያ ሄድኩኝ፣ እግዚአብሔርን አገለገልኩኝ። በይሁዳ ያሉ አብያተ ክርስቲያናት እንኳን ትናንት ሲያሳድድ የነበረውን እምነት ዛሬ ይሰብከዋል ብለው እግዚአብሔርን አመሰገኑ። በቃ ይህንን ወንጌል እንዲህ መናገር የጀመርኩት እንዲህ መስበክ የቀጠልኩት እግዚአብሔር ራሱ ተገልጦልኝ ክርስቶስ በብርሃን አግኝቶኝ እንጂ ሰው አስተምሮኝ አይደለም። ስለዚህ ከዚህም በኋላ ሆነ ከዚህም በፊት የተናገረው ነገር የሰዎች ሐሳብ ውጤት፣ የሰዎች ስራ ሰው ሰራሽ አለመሆኑን ከሰዎች አለመቀበሉን ነግሯቸው ያንን የከበረውን መገለጥ ሊሰማ እንደሚችል አውቶሪቲ እንዳለው which is ባለስልጣን ይህንን ለመናገር ይህንን ለመጻፍ ይህንን ወንጌል ለመናገር ምን አይነት ስልጣን እንዳለው ይህንን ነገር እኔ በጣም አስቤበት ያመጣሁት ስላልሆነ ከሰዎች የተቀበልኩት ስላልሆነ ልታርሙኝ ወይም ደግሞ somebody else ሊያርመኝ የሚችለው ነገር አይደለም። እግዚአብሔር የተቀበልኩት ነው። እኔ አዚቲዝ ተቀብያለሁ፣ አዚቲዝ አቀብያችኋለሁ። እናንተም አዚቲዝ ይዛችሁት ልትሄዱ ይገባል። እንደተቀበልኩት እንደሰጧችሁ እንደተሰጣችሁ ይዛችሁት ልትሄዱት ይገባል። እኔን የምትሰሙበት ምክንያት እኔ በጣም ጥሩ ሐሳቢ ነኝና ከኔ የተሻለ መጥቶ እከሌ ይበልጣል ልትሉኝ አትችሉም። ከሁሉ የሚበልጠው ራሱ ጌታ ኢየሱስ የነገረኝን ነገር ነው የምነግራችሁ ይላል። አሁን እናንተ እንሄድበታለን ብላችሁ ያሰባችሁት መንገድ ሕግን መጠበቅ መገረዝ የሚባለውን ነገር ሕግን አጥብቆ መያዝ ለሃይማኖት ቀናተኛ ሆኖ ከራስ ጋር እየታገሉ እግዚአብሔርን ለማስደሰት መጣር የሚባለውን ነገር እኔ ሞክሬው ልክ አይደለም ተብዬ የተመለስኩበት መንገድ ነው። በዚህ መንገድ አይደለም ህይወት ያለው፣ ተቃራኒ ነው እየሄድክ ያለው። ከወንጌል ተቃራኒ፣ ከጸጋ ተቃራኒ፣ ከእግዚአብሔር ጸጋ ተቃራኒ እየሄድክ ነው ያለው ተብዬ ተመልሼ ነው የመጣሁት። ስለምትሄድበት መንገድ ማወቅ ከፈለክ የሚመለሱትን ሰዎች ጠይቅ እንደሚባለው ጳውሎስ እየተመለስኩ ነው። እኔ ከህግ እየተመለስኩ ነው። አሁን የሚያድን ህይወት የሚሰጥ እንዳልሆነ እስከ ጥግ ሄጄ ነው የማውቀው። አሁን እናንተ ገና መጀመሪያ ላይ ሆናችሁ ይህንን መንገድ እንጨርሰዋለን ብላችሁ ነው አይደለ? አያልቅም እያላቸው ነው። እሱ ሄዶ እግዚአብሔርን አረከዋለሁ፣ እግዚአብሔርን አስደስታለሁ፣ እግዚአብሔር ጋር እደርስበታለሁ ብሎ የጀመረው መንገድ እግዚአብሔርን እንዳላስገኘለት፣ ነገር ግን የእግዚአብሔር ጸጋ የሆነው ኢየሱስ ክርስቶስ እኔ ወደ እሱ ደርሼበት ሳይሆን እሱ ወደ እኔ ደረሰ። እግዚአብሔር ከሰዎች ጋር መቅረብ ሲፈልግ አምላክ የነበረው ሰው ሆነ።
እኛ ልንቀርበው ያልቻልነው እግዚአብሔር እሱ ወደኛ ቀረበ። እኛ መቼም ልንደርስበት እንደማንችል ሲያቅ እሱ ወደኛ ደረሰ፣ እኛን መሰለ። ስለዚህ አሁን ወደ እግዚአብሔር የምንጠጋበትን መንገድ ይወላችሁ፣ ይህንን መንገድ ብትከተሉ እግዚአብሔር ጋር ትደርሳላችሁ አልላችሁም። እግዚአብሔር ወደኛ የሚቀርብበትን መንገድ ኢየሱስን ሰጥቶናል። በኢየሱስ በኩል ብቻ ነው አሁን የምትቀርቡት። አሁን እናንተ እንሄድበታለን ብላችሁ የጀመራችሁትን መንገድ እኔ ደክሞኝ ያቆምኩት ነው። ስለዚህ መዳን የሚገኝበት ወንጌል፣ አሁንም ንጹሕ የሆነው ወንጌል፣ ኢየሱስን በማመን ብቻ የሚገኝ የዘላለም ሕይወት እንዳለ፣ በእግዚአብሔር ጸጋና ምርጫ ብቻ የእርሱ መሆን እንደምንችል በደንብ አስረግጦ ይነግራቸዋል። ምናልባት እንደ ጳውሎስ ሁላችንም ኢየሱስ በብርሃን አልተገናኘን ይሆናል እንጂ ወንጌል ለሁላችንም መገለጥ ነው። ወንጌል በሎጂካል ሪዝኒንግ እና አናላይዚንግ የሚመጣ ነገር አይደለም። በጣም አስባችሁ ገባኝ ያላችሁ ዕለት የሆነ ቀን በደንብ ስታነቡ ሌላ ያልገባችሁ ነገር እንዳለ ታውቃላችሁ። ትናንት ጥያቄያችሁ የነበረውን ነገር ዛሬ ብትመልሱት ነገ ሌላ ጥያቄ ይዛችሁ ትመጣላችሁ። አንዳንዴ የማታስረዱት ነገር አለ። ዘላለምን አስረዱን። እግዚአብሔር ዘላለማዊነት ምን ማለት ነው? እግዚአብሔር ዘላለም ኗሪ ነው ስትሉ ወደፊት አያልቅም ትሉኛላችሁ። ወደኋላ አለማለቅ ምንድን ነው? በጊዜ ውስጥ ተፈጥራችሁ ዘላለምን አስረዱን ብትባሉ ማስረዳት አትችሉም። ማንም ሰው ይህን ማስረዳት አይችልም። በጊዜ ውስጥ የተፈጠረ ሰው ዘላለም ወደኋላ አለማለቅ እድሜ ምን እንደሆነ ማንም ሰው ማስረዳት አይችልም። ነገር ግን ጥያቄዎቻችንን ሁሉ የሚበልጥ መገለጥ ሁላችንም ውስጥ ደርሷል። ስለዚህ ጥያቄዎቻችንን የሚያልፍ መገለጥ ሁላችንም ደርሶናል። ወንጌል ገብቷችሁ ስለሆነ በጣም አሳቢ ስለሆናችሁ አይደለም። ወንጌል ተረድታችሁ ከሆነ በጣም መንፈሳዊ ስለሆናችሁ አይደለም። እግዚአብሔር ልጁን በእናንተ ሊገልጥ ስለፈለገ ነው። እግዚአብሔር በልባችሁ ውስጥ ብርሃን ይብራ ስላለ ነው። ምንም አይነት ታምራት ያዩ ሰዎች፣ በጣም ብዙ ሚራክል ያዩ ሰዎች ኢየሱስን አልተቀበሉትም። ታስታውሳላችሁ አይደለ? ስምዖን ገና የ45 ቀን ሕፃን እያለ እጁ ላይ ይዞት ጌታ ሆይ ዓይኖቼ ማዳንህን አይተዋል፣ አሁን ባሪያህን በሰላም አሰናብተው አለ። ይሄም ብርሃን ኦልሬዲ ቀድሞ አግኝቶታል። እስራኤልን የሚቤዠውን መሲሁን ኢየሱስ ክርስቶስን በዓይኑ እንደሚያይ ያውቃል። እግዚአብሔር ተገልጦለታል። ልክ ሲያየው እጁ ላይ አወቀ፣ ይሄ ዓለምን የሚያድነው ክርስቶስ ነው አለ። ነገር ግን ፈሪሳውያን ኢየሱስ በጣም ብዙ ተአምር ሲያደርግ በሰንበት ፈወሰ ሲሉት፣ አንዴ በብዔልዜቡል አጋንንት ያወጣል ሲሉት፣ አቃቄር እያወጡለት ክርስቶስን እየካዱት መጨረሻ ላይ ወስደው ሰቀሉት። ምንም አይነት ተአምራት ኢየሱስን አልገለጠላቸው። ማልኮስ ጆሮ ተቆርጦ አንስቶ ኢየሱስ ሲቀጥልለት ካሁን በኋላ አንተ ጌታ መሆንን አውቄያለሁ አላስባለውም። ምክንያቱም ወንጌል በጣም አስባችሁ፣ በጣም ስታነቡ፣ በጣም ስትረዱ፣ በጣም ተአምራት በህይወታችሁ ሲሆን እግዚአብሔርን ድንቅ ስራ ስታዩ በልባችሁ ውስጥ የሚፈጠር ነገር አይደለም። እግዚአብሔር በልባችሁ ውስጥ ብርሃን ይብራ ሲል የሚበራ ብርሃን ነው። ስለዚህ ወንጌል ከገባችሁ በጣም እድለኞች ናችሁ። በምንም ልትለውጡት አይገባም። በማንም ልትለውጡት አይገባም። ምንም አይነት ጥያቄ ቢኖራችሁ፣ እኔ ትናንት የነበሩኝም በጣም ብዙ ጥያቄዎች ዛሬ መልሻለሁ። ዛሬ ያሉኝን ጥያቄዎች ነገ መልሳለሁ። ነገ ባልመልሳቸው እንኳን ክርስቶስ ዘንድ ስደርስ ያኔ ይመለስልኛል። ይህንን እምነት ግን በምንም አይነት ጥያቄ፣ በምንም አይነት መውጣት፣ በምንም አይነት መውረድ ማጣው አይደለም። ማናችንም የበራልንን ብርሃን፣ የተገለጠልንን መገለጥ እንደተቀበልነው ልንጠብቀው ይገባል። የዛሬ ጥናታችንን እዚህ ጋር እንጨርሳለን። ኔክስት ዊክ ጌታ ቢፈቅድና ብንኖር ምዕራፍ 2ን እንቀጥላለን። ማጥናት አብራችሁኝ የጀመራችሁ የቀጠላችሁ በጭራሽ እንዳታቆሙ፣ እግዚአብሔር ይረዳችኋል። ባለፈው እንደነገርኳችሁ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ እንዳታቆሙ። በጣም ብዙዎች ጋር መልእክታችን እንዲደርስ፣ ለብዙዎች በረከት እንዲሆን፣ ለብዙዎች መዳን እንዲሆን እግዚአብሔር ለእናንተ የገለጠላችሁን ልክ እንዳጠና ነው ለሌሎች እንድንገልጥ የእግዚአብሔር ሐሳብ ነውና በምትችሉት መጠን ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ጸጋ ከሁላችንም ጋር ይሁን። አሜን።